በሙታን ተንሥኦ ሲኦል ከይዶ ይላል። ሲኦል ያለው ዲያብሎስ ነው። በብሉ ሲኦል ይለዋል። ከሙታን ተለይቶ ተነስቶ ዲያብሎስን ድል ነስቶ በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው ይላል። ምነው የተነሳ ዓርብ ማታ የዲያብሎስን ድል የነሳ ዓርብ ማታ የተነሳ ሁሌ ስለምን ነው እንዲህ ማለት ቢሉ በመገለጫው ተናገረው። ወአልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘይነበረ መንፈስ ቅዱስ ላዕሌሁ እንዲል አንድም ሲኦል ከይዶ ሙታን ተንሥኦ ብሎ ንባቡን ያቀናል። ዲያብሎስን ድል ነስቶ ከሙታን ተለይቶ ተነስቶ ለሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው ይላል። ምንድረ ተንሥአ በሳልስት ዕለት አይቆቶ ለአብ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከተነሳ በኋላ አብን አመሰገነ። ዘይብዛ አምላክ ቃል ትዕቱ ከመዝ በአንተ ሞት የዓለሙ በአንተ ሐሳር የዓለሙ ክብር ይሁን ብሎ የተናገረ የአምላክ የአብ ቃል እንዲህ የተከናወነ ነው ብሎ አብን አመሰገነው። አንድም ትዕቱ ከመዝ ይላል። አካላዊ ቃል አብን አመሰገነው። ምነው በአካላዊ ቃልማ መመስገን እንጂ ማመስገን አለበትና እንዲህ አለ ቢሉ ምስጋናው ቅሉ ወዲሁ ነው። አንድም በወዲያው ቅሉ ማመስገን መመሰጋገን አላቸውና እንዲህ አለ። ዛቲ ቃል ኬል ወትብል ቅዱስ እንዲል ምነው ይህማ መበላለጥ መመሰጋገን ቢኖር ነው ቢሉ መበላለጥስ የለም። እርስ በርሳቸው መተዋወቃቸውን መናገር ነው። አኩተካ አብ አመሰግናለሁ። አኮ በዝንቱ ከናፍር ውሱዳን የማመሰግንህም በዚህ በላይና በታች ባሉ በስጋና በደም በአጥንትና በጅማት በተያያዙ ከናፍር አይደለም። ወአኮ በልሳነ ሥጋ ዘባቲ ጽድቅ ወሐሰት ይወስድ እውነትና ሐሰት በሚነገርባት በስጋ አንደበትም አይደለም አለ። ምን ነው ጌታ እውነት ይናገራል እንጂ ሐሰት ይናገራልና እንዲህ አለ። በሰው ልማድ ነው። አንድም ጽድቅን ሲሻ የመጣ ነው። ሕጎን ተከትሎ የመጣ አልቦ ሕጎ ሙሉ ይቀጣ እስከ ማህደሩ ታነክሱ በፍሬ ወንጌል ያዲክሙ ለእመድየ አምላክ ኪያሁ አምልኩ ወኪያሁ ትልው ወለእመኒ እግዚአብሔር አምላክ ኪያሁ አምልኩ ወኪያሁ ትልው እንዲል ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር በአይምሮ ጠባኢ ስራ በሚሰራበት በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍስት ግብረ ይገብር ይላል። በአይምሮ ጠባኢ ስራን በሚሰራ በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍስተ ግብር ይትገበር ይላል። በሰዎች አይምሮ ጠባኢ ስራ በሚሰራበት በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍስት ግብር ይትገበር ስራ ባለው አይምሮ ጠባኢ ስራ በሚሰራ በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍሳት ግብር ይትገበር ይላል። በሰዎች አይምሮ ጠባኢ ስራ በሚሰራበት በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍስት ግብረ ይገብር ይላል። በሰዎች አይምሮ ጠባኢ ስራን በሚሰራ በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍሳተ ግብር ይትገበር ይላል። ስራ ባላቸው ሰዎች አይምሮ ጠባኢ ስራ በሚሰራበት በዚያ ቃልም አይደለም። አንድም ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ዘበኪነ ነፍሳተ ግብረ ይገብር ይላል። ስራ ባላቸው ሰዎች አይምሮ ጠባኢ ስራን በሚሰራ በዚያ ቃልም አይደለም።
አላ በዝኩ ቃል ዝኩን አብዩ አኮተከ ንጉሥ ዘብከ ይታወቅ ለኩሉ ንጉሥ በአንተ ህልው ለሁሉ በሚታወቅ በዚያ ቃል አመሰግንሃለሁ እንጂ አለ። ለበቁ ወንተ ይትታወቅ ላልበቁ አንድም ዘብከ ይታወቅ ለኩሉ ንጉሥ በአንተ ስልጣን ታድሶ በዚያ ቃል በአንተ ስልጣን ታድሶ በሚኖር በዚያ ቃል አመሰግንሃለሁ እንጂ ወንተ ይትታወቅ አለ። ለመረመሩ ወንተ የተታወቅ ላልመረመሩ አንድም አኮተከ ንጉሥ ዘብከ ይታወቅ ለኩሉ ዘብከ የታወቅ ለሁሉ ወንተ የተታወቅ ይላል። በአንተ ሁሉ የሚታወቅብህ አንተ የማትታወቅ ንጉሥ በዚያ ቃል አመሰግንሃለሁ እንጂ ወንተ ይትታወቅ አንድም ወንተ አኮተከ ንጉሥ ዘብከ ይታወቅ ለኩሉ ዘብከ ተታወቅ ለሁሉ እንተ የተታወቅ ይላል። የማትታወቅ መንግሥተ ሰማያት በአንተ ለሁሉ ታውቃ ያለች በአንተ ለሁሉ የታወቀችብህ ንጉሥ በዚያ ቃል አመሰግናለሁ እንጂ ይላል። ወንተ ይትመስል ውስተ መናፍስት ዘሥጋ በዓይነ ሥጋ የማትታይ ዘበእዝነ ሥጋ ይትሃልፍ ወደ እዝነ ሥጋ የማትገባ በኋላ ፈጸመት እንዲህ ወንተ በዓለም ያለው ወንተ በዓለም ያለሁት በዚህ ዓለም የሌለች ወንተ የትመስል ይላል። ይህንን ዓለም የማትመስል ወበምድር ይትታደግ ወበምድር የተታደግ በዚህ ዓለም የማትገኝ ወንተ የትትከሰት ይላል። በዚህ ዓለም የማትገለጽ በዚህ ቃል አመሰግናለሁ እንጂ አላ በዝኩ ቃል ዝኩ አላና አላ ዝኩና ዝኩ አንድ ወገን ነው። በዚያ ቃል አመሰግናለሁ እንጂ ይላል። ይህ ቃልስ ከወዴት የተገኘ ቃል ነው ቢሉ ሕፃናት በማኅፀን ሳሉ የሚያመሰግኑበት ቃል፣ ቅዱሳን ከበቁ በኋላ የሚያመሰግኑበት ቃል፣ አዳምና ሔዋን 7 ዓመት በገነት ያመሰግኑበት የነበረ ቃል፣ ቅዱሳን መላእክት የሚያመሰግኑበት ቃል ነው። አንድም በኋላ ሞተን ተነስተን የምናመሰግንበት ቃል ነውና እንዲያ አንድም እነርሱ ባወቁ ይመሰገኑበታልና እንዲያ ዘበላዕሌነ መንፈስ ዘበላዕሌነ መንፈስ ራሱን ከአብ አንድ አድርጎ ከአብ አግብቶ ይናገራል። በእኛ ያለ መንፈስ ቅዱስ ባናገረው በዚያ ቃል አመሰግናለሁ እንጂ ዘለከ ለባሕቲትከ ይትናገር አብ ዘሊተ ለባሕቲትከ የተናገረ አብ ሲል ነው። አብ ለእኔ ብቻ በምትናገርበት አለ። ዝንቱ ውእቱ ወልድየ ዘአፈቅር ብለህ ዘኪያከ ያፈቅር አብ ዘኪያ የታፈቅር አብ ሲል ነው። አብ እኔን ብቻ በሚወድበት አለ። ዘሰምረትኩ ነፍሴ ዘኪያከ ሰመርኩ ብለህ ወዘኪያከ ይቤድስ ወዘኪያ የተቤድስ ሲል ነው። አብ እኔን ብቻ በምታመሰግንበት በዚያ ቃል አመሰግንሃለሁ አለ። ሰበይኩከ ወአዲ እሴብሐከ ብለህ ዘቦቱ ኩሉ ማኅበረ ቅዱሳን ፍጹማን ኪያከ ይፄውኡ አርከ ዘቦቱ ዘርየ ሲል ነው። በአንተ መምህርነት በአንተ ምስክርነት ዘኪያየ ይፄውኡ ማኅበረ ቅዱሳን ፍጹማን ሁሉ እኔን አርከ መሃይምናን ብለው በሚያመሰግኑበት ያከ አብ ለባለቦታ ብለው ያከ መጋቤ ሁሉ ብለው ወኪያከ ረዳኤ ሁሉ ብለው በሚያመሰግኑበት በዚያ ቃል አመሰግንሃለሁ እንጂ አንድም ዘበላዕሌነ መንፈስ ዘበላዕሌነ መንፈስ ራሱን ከአብ ከመንፈስ ቅዱስ አግብቶ አንድ አድርጎ ይናገራል። በእኛ ህልውና በእኛ ያለ መንፈስ ቅዱስ ባናገረው በዚያ ቃል አመሰግንሃለሁ እንጂ ዘለከ ለባሕቲትከ ይትናገር ዘለከ ለባሕቲትከ እትናገር ሲል ነው። አብ እኔ ለአንተ ብቻ በምናገርበት በዚያ ቃል አመሰግንሃለሁ እንጂ አለ። አሁን የተነገረኝ ወአነ ተፈነው ብዬ በምናገርበት ዘኪያከ ያፈቅር አብ አፈቅር ሲል ነው። አብ እኔ አንተን ብቻ በምወድበት አንሰ አፈቅሮ ለአብ አንሰ አፈቅሮ ለአብ ከመ ይእምር ዓለም በከመ አነ አፈቅሮ ለአብ ብዬ በማመሰግንበት ወዘኪያከ ይቤድስ ወዘኪያከ ይቤድስ ኪያከ ይቤድስ ሲል ነው። እኔ አንተን በማመሰግንበት አለ። ግብረ ሰበይኩከ ግብረ ዘወሀብከኒ ፈጽሜ ብዬ አንድም ዘበላዕሌነ መንፈስ ዘወቱ ኩሉ ማኅበረ ቅዱሳን ፍጹማን ያከ ይፄውኡ አርከ
ኪያከ ይጼውኡ አርከ ዘብየ ሲል ነው። በእኔ አብነትነት በእኔ መምህርነት በእኔ አብነትነት ማኅበረ ቅዱሳን ፍጹማን ሁሉ አንተን ኪያከ ይጼውኡ አርከ መሃይምናን ብለው በሚያመሰግኑበት በዚያ ቃል አብ ለጓለማውታ ብለው መጋቤ ሁሉ ብለው ረዳኤ ሁሉ ብለው በሚያመሰግኑበት በዚያ ቃል አመሰግናለሁ እንጂ ይላል። አንድም ዘበላዕሌነ መንፈስ ራሱን ከምዕመናን አስገብቶ ይናገራል። ዘበላዕሌነ መንፈስ የማመሰግንህም በእኛ አድሮ ያለ መንፈስ ቅዱስ በገለጸው በዚያ ቃል ነው እንጂ ዘለከ ለባሕቲከ ይትናገራል። ዘለከ ለአንተ ብቻ በሚናገርበት አለ የሚያናግርበት ስለሆነ ልሳነ ዓለም ጰራቅሊጦስ ተራዳን ከመ ዘውስተ ዓለምከ እንዲል ዘኪያከ ያፈቅራል አብ የሚያስወድደው ስለሆነ ወዘኪያከ የሚያስመሰግነው ስለሆነ ዘወቱ ኩሉ ማኅበረ ቅዱሳን ፍጹማን ኪያከ ይጼውኡ አርከ ማኅበረ ቅዱሳን ፍጹማን ሁሉ አንተን እኔን አብነት አድርገህ በአንተ መምህርነት በአንተ ቃኝነት ማኅበረ ቅዱሳን ፍጹማን ሁሉ አንተን አርከ መሃይምናን ብለው በሚያመሰግኑበት በዚያ ቃል አብ ለጓለማውታ ብለው መጋቤ ሁሉ ብለው ረዳኤ ሁሉ ብለው በሚያመሰግኑበት በዚያ ቃል አመሰግናለሁ እንጂ ይላል። ምነው መበላለጥ ቢኖር ነው ቢሉ መበላለጥስ የለም። እርስ በርሳቸው መተዋወቃቸውን መናገር ነው። አንድም እንደ ሊቀ ካህናትነቱ ምስጋናውን ጀምሮ ይሰጣቸዋልና እንዲህ ሲል ያመሰግናል። አይ ያን ጊዜስ እንኳን በሱ በሌሎቹ ተልእኮ የለባቸው እንዲያው አርምሞ አንክሮ ነው እንጂ ብሎ በተቤዥ ሥጋ ስለታየ በዕለተ ዓርብ በፈጸመው ባደረገው ተልእኮ የዘላለም ክብራቸውን የዘላለም ዋጋቸውን የሚሰጣቸው ስለሆነ እንዲህ አለ እንጂ ያን ጊዜስ ተልእኮ በእርሱ ተልእኮ እንደሌለበት ሲያጠይቁ ሐዋርያው ቅዱስ ጳውሎስ አምያ ይነብር ዲበ መንበረ ርእዩ በሰማያት ብሏል። ሊቁ ቅዱስ ዮሐንስ አፈወርቅም እስመ ዘገብአሰ ይነብር በየማነ አቡሁ በሰማያት እስመ ነቢረ የማን ያኤምር ሀበ ሊቆ ብለው ወስደውታል። አምላከ ሁሉ የሁሉ ፈጣሪ እስመለከ ሁሉ ለአንተ ይገዛልና ወኩሉ ብከ ሁሉ በአንተ ተፈጥሯልና ዘሃሎ ለከ የተፈጠረው ፍጥረት ሁሉ አንተን ለማመስገን ነውና አልቦ ካለ ዘይኮነ ከተፈጠረው ፍጥረት ሁሉ ያንተ ገንዘብ ያንተ ፍጥረት ያልሆነ ሌላ ፍጥረት የለምና ለባሕቲከ ዘሃሎ ለዓለመ ዓለም ለዘላለሙ ለብቻ ዋህደ ባህሪ ሁነህ የምትኖር አንተ አመሰግንሃለሁ ይላል። አንድም አምላከ ኩሉ የሁሉ ፈጣሪ ነህ። መለከ ሁሉ ለአንተ ይገዛልና ወኩሉ ብከ ሁሉ በአንተ ተፈጥሯልና ዘሃሎ ለከ የተፈጠረው ፍጥረት ሁሉ አንተን ለማመስገን ነውና አልቦ ካልዕ ዘይኮነ ዘዚአከ ከተፈጠረው ፍጥረት ሁሉ ያንተ ገንዘብ ያልሆነ ሌላ ፍጥረት የለምና ለባሕቲከ ዘሃሎ ለዓለመ ዓለም ለዘላለሙ ለብቻ ዋህደ ባህሪ ሁነህ የምትኖር አንተ አምላከ ሁሉ የሁሉ ፈጣሪ ነህ። የአእምርንከ ኖላዊ ሁሉ ነፍሳተ ምስጢር ኖላዊ ዘኩሉ ሲል ነው። የሁሉ ጠባቂ ቄሱ ኤጲስቆጶሱ አምስቱን አዕማደ ምስጢር መማር የሚገባቸውን ምዕመናንን ይወቅ። አንድም የአእምርንከ ኖላዊ ሁሉ ነፍሳተ ምስጢር ወኩሎ ነፍሳተ ምስጢር ዘነፍሳት ምስጢረ ሲል ነው። ምዕመናን ሊማሯቸው የሚገቡ አምስቱን አዕማደ ምስጢር ይወቅ። አንድም የአእምርንከ ኖላዊ ወኩሎ ነፍሳተ ምስጢር ወኩሎ ነፍሳተ ምስጢር ወኩሎ ነፍሳተ ምስጢር የሁሉ መምህር ቄሱ ኤጲስቆጶሱ አምስቱን አዕማደ ምስጢር መማር የሚገባቸውን የምዕመናንን ወገናቸውን ስልታቸውን ለይቶ ይወቅ። አንድም የአእምርንከ ኖላዊ ወኩሎ ነፍሳተ ምስጢር ወኩሎ ነፍሳተ ምስጢር ምዕመናን ሊማሯቸው የሚገቡ የአምስቱን አዕማደ ምስጢር ወገናቸውን ስልታቸውን ለይቶ ጠንቅቆ ይወቅ። ምድረ ጸልየ ለአብ ቀርቦሙ በስልክከ
ቀድሶ በስምከ እቀቦ በስምከ ብሎ ከጸለየ በኋላ ከመታይምሮ ወደ አዩ አረጅ ታውቁ ትረዱ ዘንድ ጌታችን ኢየሱስ ክርስቶስ ወደ መስቀል እወጣለሁ ብሏልና፣ ወደ መስቀል ሳልወጣ አልቀርም ብሏልና፣ ወደ መስቀል ከወጣሁ በኋላ ሳላደርግ አልቀርም ብሏልና ማወቁ የሚገባው ስለሆነ ጌታ አብነት ስለሆነው በሊቀ ካህናቱ እግር ስለገባ ይንግር ወይም አርሲል ነው። ቄሱ ኤጲስቆጶሱ አምስቱን አዕማደ ምስጢር ያስተምር ዘንድ ይገባል። ከመታ አይምሩ መና ሲሳተፉ ለቅዱሳት ምዕመናን ስጋውን ደሙን በመቀበል ጊዜ ማንን ትዛመዱ ዘንድ ከማን ጋር ትዛመዱ ዘንድ የማንን ስጋ በልታችሁ የማንን ደም ጠጥታችሁ ከማን ጋር ትዛመዳላችሁ ብሎ ይጠይቃቸዋል። ምዕመናኑ ያወቁ እንደሆነ ከሦስቱ አካል አንዱ አካል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ ስጋችን ለብሶ ቅዱስ ሥጋውን ክቡር ደሙን ሰጥቶን እሱን ተቀብለን ከሦስቱ ጋር አንድ ሆነን ሦስቱን መስለን ተዋህደን እንኖራለን ብለው ይመልሳሉ። ያላወቁ እንደሆነ ግን እንዲህ ብሎ ሊነግራቸው ይገባልና ይወቅ። ወለመኑ ትገብሩ ተስካሮ በአኮቴት በምስጋናም ጊዜ የማንን ስም ጠርታችሁ ማንን አመስግናችሁ ከማን ጋር ትዛመዳላችሁ ብሎ ይጠይቃቸው። ያወቁ እንደሆነ የሦስቱን ስም ጠርተን ሦስቱን መስለን ከሦስቱ ጋር ተዋህደን እንኖራለን ብሎ ይመልሳሉ። ያላወቁ እንደሆነ ግን እንዲህ ብሎ ሊነግራቸው ይገባልና ቄሱ ኤጲስቆጶሱ አምስቱን አዕማደ ምስጢር ጠንቅቆ ይወቅ። ዋዲ ይንግር ዘይል አንድም መፍትውን ከነገረዋ ከመታዩ መና ተሳተፉ ለቅዱሳት መና ተሳተፉ ለቅዱሳት አንድም በስጋው ተቆርጠው በመቀበል ጊዜ ቄሱ ኤጲስቆጶሱ ከማን ጋር የማንን ስጋ በልታችሁ የማንን ደም ጠጥታችሁ ከማን ጋር ትዛመዳላችሁ ይበላቸው። ከመታዩ መና ትሳተፉ ለቅዱሳት ወለመኑ ትገብሩ ተስካሮ በአኮቴት በምስጋናም ጊዜ የማንን ስም ጠርታችሁ ማንን አመስግናችሁ ከማን ጋር ትዛመዳላችሁ ይበላቸው። ዋዲ ይንግር ዘይል የአፍራዎቹን ጨርሶ የቆራዎቹን ያመጣል። አይ ይህንስ ከመዚህ በደሙ ለግዩራ ብሎ በመስዋዕያ ያነባልና ብሎ የአዲስ አማኒ ሰዎችን አመጣ። ዋዲ እንግዲህ ዘይል ከጣዖት ከሟት ፈርሶ የመጣውን ፈርሰው የመጡትን እንዲህ ይበላቸው። ዘባይቲቱ ሀብተ ተሜረነ ምነሂ ቦቱ ንጸወን ዘባይቱ ሀብተ ተሜረነ ዋዲ እንግዲህ ዘይል ያው የቦቱ ንጸወን ዘባይቱ ሀብተ ንጸወን ወንድሞች በእሱ አምነን በእሱ ጸንተን እንኑር ይበላቸው። ዘባይቲቱ ሀብተ ተሜረነ ቻውን እንሳ ዘባይቲቱ ሀብተ ተሜረነ የብቻው ስጦታ የሚሆን ወንጌልን ተምረን ቻውን እንሳ እሱን በሃይማኖት ገንዘብ እናድርግ ይበላቸው። ዘይቤ ከመያዘነ ይሰጠን ዘንድ ያናገረ ለጌታ ቢቀጽሉ ዘያምን ቦ ሕይወት ዘላለም ብሎ ለሃይማኖት ቢቀጽሉ ለዘመጽሐቤ እይሰድዶ ወእያወጽኦ አፋ ብሎ ይሰጠን ዘንድ ያናገረ እሱ በሃይማኖት ገንዘብ እናድርግ ይበላቸው። ዓይን ያላየው ጆሮ ያልሰማው ውስተ ልበ ሰብእ ዘይተሃለየ በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀላቸው ብሎ እግዚአብሔር ወዳጆቹ ያዘጋጀላቸውን ይሰጠን ዘንድ በእሱ አምነን ጸንተን ይበላቸው ይላል። ምነው ለይንሬ ያበሳ አይተውት የለምን ቢሉ አይተው ስላላመኑበት ነው። ለሃይማኖት ቢቀጽሉ የተመቸ ሃይማኖት ዋጋ ሲያሰጥ እንጂ የሚየው የለምና ምነው የሀድር ነምር ምስለ ተኩላ የሀድር ነምር ምስለ በግ የሀድር ነምር ምስለ ጠሊ ተኩላ ምስለ በግ ይል የለምን ቢሉ የሚያሰጥ ዋጋ የሚያሰጥበት ጊዜው ስላልታወቀ እንዲህ አለ። አንድም
የብቻው ስጦታ የሚሆን ሃይማኖትን ተምረን ኪያውን እንሳ በሃይማኖት ልጅነትን ገንዘብ እናድርግ ይሰጠን ዘንድ ያናገረ ሰውት ምነ መንፈስ የዲበ ሁሉ ዘስጋ ወመንፈሰከ ቅዱሰ ይታወስጥ እምላእኔ ብሎ ያናገራል። ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀላቸው ልጅነት ዋጋ ሲያሰጥረው እንጂ የሚለው የለምና እንዲህ አለ። ምነው ለሐዋርያት በአምሳለ እሳት በአምሳለ ነፋስ ለምእመናን በጥምቀት በንፋስ ምክንያት ሲሰጥ ታይቶ የለምን ቢሉ ዋጋ የሚያሰጥበት ጊዜው ስላልታወቀ እንዲህ አለ። አንድም የብቻው ስጦታ የሚሆን ልጅነትን ገንዘብ አድርገን ቅዱስ ሥጋውን ክቡር ደሙን እንቀበል ይሰጠን ዘንድ ያናገረ ዘበና ሥጋ የወሰት የደሜ ሕይወት ዘላለም ብሎ ጆሮ ያልሰማው ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀላቸው ቅዱስ ሥጋው ክቡር ደሙ ሲለወጥ የሚያየው የለምና ዛይን ሬ ወዝ ይሰማ አለው። ይህም ሊታወቅ እንደ ሁለቱ መነኮሳት አኀው መነኮሳት ሁለቱ በበረሃ ይኖራሉ። አንዱ የበቃ ነው፣ አንዱ ያልበቃ ነው። የበቃው ቅዱስ ኅብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም እንዲሆን ያውቃል። ያ ያልበቃው ግን ኅብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም ሊሆን እንደምን ይቻላል እያለ ሲጠራጠር ይኖራል። ያ የበቃው ወንድሙ በዚህ እንደተጎዳበት አውቆ ነገሩን ለመግለጽ ከዕለታት አንድ ቀን ወንድሜ እኔስ አንድ ነገር ቸግሮኝ የሚኖር ነገር አለ አለው። ያ ያልበቃ ወንድሙ ምንድን ነው አለው። ኅብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም ሊሆን እንደምን ይቻላል እያልኩኝ አለው። ወንድሜ ይህንስ እኔም ብፈራ ባልነግርህ ነው እንጂ በእኔም በልቡናዬ ሳይወጣ ሳይወርድ ውሎ አድሮ አያውቅም አለው። እንኪያስ ወንድሜ እግዚአብሔር ቸር ነውና ለሁላችንም ይገልጽልናል ብሎ ግብር ይዞት ገባ። ሱባኤ ማለት ነው። በሁለተኛው ሱባኤ የታዘዘ መልአክ መጥቶ ቅዳሴ ከሚቀደስበት ከቤተ ክርስቲያን ሂዱ አላቸው። ከቤተ ክርስቲያን ሂደው ቁመው ሲያስቀድሱ መጀመሪያ ዲያቆኑ ኅብስቱን በመሶበ ወርቅ አድርጎ ከቤተ እግዚአብሔር ወደ ቤተ መቅደስ ይዞ ሲገባ ነጭ በግ ጉልላቱን ሰንጥቆ ወርዶ በመንበሩ ላይ ሲያርፍ ያየዋል። ኋላም በአምሳለ ሕፃን በፀይል ላይ ተኝቶ ያየዋል። ኋላም በጸሎተ ፈትቶ ጊዜ ቄሱ ሀበነ ንኅበር በዚአከ ሲል በአምሳለ በግ ሲያርደው ሲያወራርደው የቄሱ 10 ጣቶቹ በደም ተታለው አይተው ደንግጠው ወደቁ። ከዚህ በኋላ ጌታ እኔስ ለሰው በሚቻለው እንዲህ ታየዋችሁ እንጂ ዘወትር እንዲህ ስሆን እኖራለሁ ብሎ ድምፅ አሰምቷቸዋልና ዛይን ሬ ወዝ ይሰማ አለ። ዘባሕቲቱ ሀብተ ተሜሄራን የብቻው ስጦታ የሚሆን ቅዱስ ሥጋውን ክቡር ደሙን ተቀብለን ኪያውን እንሳ መንግሥተ ሰማያትን እንውረስ። ዘይቤ ከመ ያሀበነ በወንጌል ዘአስተዳለወ ለክሙ እግዚአብሔር እምቅድመ ይትፈጠር ዓለም ብሎ በትምህርተ ዋዕት እንተ ይትታወቅ ብሎ ያናገራል። ዓይን ያላያት ጆሮ ያልሰማት ውስተ ልበ ሰብእ ዘይትሃለየ በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀላቸው መንግሥተ ሰማያትን የሚያወርስበትን ቀን የሚያውቅ የለምና ዛይን አለ። ምነው ዘመኑ ዘመነ ዮሐንስ ወርሁ ወርሃ መክሊት ዕለቱ ዕለተ እሑድ ሰዓቱ መንፈቀ ሌሊት ነው ተብሎ ተጽፎ እየተተረጎመ እየተነበበ ስለምን እንዲህ አለ ቢሉ ብዙ ወርሃ መጋቢት፣ ብዙ ዘመነ ዮሐንስ፣ ብዙ ዕለተ እሑድ፣ ብዙ መንፈቀ ሌሊት አለና በማናቸው እንደሆነ አይታወቅምና እንዲህ አለ። በከመ ይቤ ሙሴ ለሃይማኖት ይጠቅሳል። ሙሴ የሃይማኖትን ነገር ስማ እስራኤል አሐዱ ውእቱ አምላክከ ነቢየ ያነስ ለክሙ
እግዚአብሔር እምኀቤክሙ ዘከማየ ወሎቱ ስምዖ እንዳለ ባዕዳንሂ ነቢያት ነቢያት ሌሎቹ ነቢያት የሃይማኖትን ነገር ጻድቅ በአሚን ያዩ ሁሉ ተጸዋ ስለ እግዚአብሔር ብለው እንደተናገሩ ሃይማኖትን ገንዘብ እናድርግ። አንድም በከመ ይቤ ሙሴ ለሃይማኖት ይደግማል። ሙሴ የሃይማኖትን ነገር በተአምኖ ለይቆ ሙሴ ክህደ ከመ ኢይበልዑ ወልደ ወለተ ፈርዖን ወአብደረ ይህም ምስለ እግዚአብሔር እሚደለው ለሰዓት ወአይመረ ይኩሉ ኃጢአተ እስመ አይመረ ከመ ያድኅ እየተመስቀሉ ለክርስቶስ እምኩሉ መዛግብቶሙ ለግብፅ ብሎ እንደተናገረ ምነው ይህማ ሐዋርያው ቅዱስ ጳውሎስ አይደለምን የተናገረው ቢሉ እሱስ እንጂ እንዲያው ተናግሮታልን? ኦ እግዚኦ ስሞ ጽድቆ ለሌዊ ዘይቤሎሙ ለአቡሁ ወለእሙ ወአንሰ ኢየአምረክሙ ወበደቂቁ ይለብዎ ያለውን እንጂ ይዞ ነውና እንዲህ አለ። ባዕዳንሂ ነቢያት ሌሎቹም ነቢያት ሰለስቱ ደቂቅ ኦ ንጉሥ ለምስል ዘወርቅ ዘገበርከ በእዴከ ሲንሰግድ ለከ አላ ሀሎ አምላክነ ዘፈጠረ ኪያከ ወኪያነ ወኪያሁ ናመልክ ወውእቱ ይብን አድኅኖተነ እምኔከ ወእምእቶነ እሳት ዘይነድድ ብለው የሃይማኖትን ነገር እንደተናገሩ ሃይማኖትን ገንዘብ እናድርግ። አንድም በከመ ይቤ ሙሴ ለሃይማኖት ጨርሶ ለልጅነት ይጠቅሳል። ሙሴ የልጅነትን ነገር ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ እንዳለ ባዕዳንሂ ነቢያት ሌሎቹም ነቢያት ሰውት እምነ መንፈስየ ዲበ ኩሉ ዘሥጋ ወመንፈሰከ ቅዱሰ ኢታውፅእ እምላእሌየ እንዳሉ ልጅነትን ገንዘብ እናድርግ። አንድም በከመ ይቤ ሙሴ የልጅነትን ነገር ጨርሶ ለሥጋው ለደሙ ይጠቅሳል። ሙሴ የሥጋው የደሙን ነገር ወህሩያኒሁ እስራኤል ወኃያላኒሁ ህሩያኒሆሙ ለእስራኤል ወኃያላኒሆሙ አስተራዩ በውእቱ መካን ይበልዑ ወይሰትዩ ወተንሥኡ ይዝፍሩ ብሎ እንደተናገረ ባዕዳንሂ ነቢያት ሌሎችም ነቢያት ወናሁ አስተዳሎ መሥዋዕቶ ብለው እንደተናገሩ ቅዱስ ሥጋውን ክቡር ደሙን እንቀበል። አንድም በከመ ይቤ ሙሴ ለሥጋው ለደሙ ይደግማል። ሙሴ የሥጋው የደሙን ነገር አዳም ኮነ ከመ አሐዱ እምኔነ ዮጊ ያልየ እዴሁ ወይነስ እምዕፀ ሕይወት ይበልዕ ወያሐዩ ብሎ እንደተናገረ ባዕዳንሂ ነቢያት ሌሎቹም ነቢያት ቀዳሜ ሕይወቱ ለሰብእ እክል ወማይ ስርናይ ወወይን ለዘኢይሰቲ ምንትኑ ሕይወቱ ለዘኢይሰቲ ወይነ እምፍሬ ስርናይ ወወይን ወቅብ በዝሃ ብለው እንደተናገሩ ቅዱስ ሥጋውን ክቡር ደሙን እንቀበል። አንድም በከመ ይቤ ሙሴ የሥጋው የደሙን ነገር ጨርሶ ለመንግሥተ ሰማያት ይጠቅሳል። ሙሴ የመንግሥተ ሰማያትን ነገር ወሰርቆሙ ወተከልቆሙ ውስተ ደብረ መቅደስከ ብሎ እንደተናገረ ባዕዳንሂ ነቢያት ሌሎቹም ነቢያት ሐነጸ መቅደሱ በአርያም ብለው እንደተናገሩ መንግሥተ ሰማያትን እንውረስ ይላል። አንድም በከመ ይቤ ሙሴ ለላይኛው ጨርሶ ለታችኛው ይጠቅሳል። ሙሴ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብሎ እንዳመሰገነ ባዕዳንሂ ነቢያት ሌሎቹም ነቢያት ሰለስቱ ደቂቅ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ብለው እንዳመሰገኑ እኛም በእሱ አምነን ጸንተን ለእሱ ምስጋና እናቅርብ። ዘሎቱ ስብሐት ጌትነት ጽን ካህሊነት ለዘላለሙ ያለው ክብር ጌትነት ካህሊነት ለዘላለሙ ያለው ለሱ ምስጋና እናቅርብ ይላል። አሜን በእውነት ያለ ሐሰት